ሰላም ጤና ይስጥልኝ። የሎየርስ ፎር ኢትዮጵያን በተሰኘ ርዕስ እየተዘጋጀ የሚቀርብላችሁ ሕግን መሰረት ያደረጉ ሀሳቦችንና ትምህርት አዘል መልእክቶችን የምንለዋወጥበት የቪዲዮ ፖድካስት ነው። ይህን ፖድካስት አዘጋጅቼ የማቀርብላችሁ እኔ ተማሪ ዮናታን ዳዊት ነኝ። እንግዲህ ባለፈው እንደነገርኳችሁ አሁን ያለሁበት የ5ኛ ዓመት የሕግ ተማሪ ነኝና ከዚህ አንጻር እንግዲህ ለተማሪዎችም ሆነ ለሌላው ማህበረሰብ ይጠቅማሉ ብዬ የማስባቸውን ሕግን መሰረት ያደረጉ ሀሳቦችን የማስተላልፍበት የቪዲዮ ፕሮግራም ነው። እንግዲህ በዚህ የቪዲዮ ፕሮግራም ላይ ዛሬ ይዤላችሁ የመጣሁት በሕግ ሀሳብ ውስጥ እጅግ በጣም ሰፊ የሆነ ሀሳብ በውስጡ ያለው ነገር ግን ብዙ ባለሙያዎች ያንን ያክል ኤክስፐርት የሚባሉ ባለሙያዎች ብዙም በሀገራችን አልተለመዱም። ነገር ግን ያው ወደፊት ይመጣሉ ሕግን ተምረው ተብለው የሚጠበቁ አሉና ከዛ ውስጥ አንዱ የሆነውን የኢትዮጵያ የታክስ ሕግን ነው ዛሬ ይዤላችሁ የመጣሁት። ምን ይመስላል የሚለውን ለማየት ያክል እንግዲህ ከመነሻ ነጥቤ ስነሳ ታክስ ምንድነው የሚለውን እና ደግሞ ከታክስ አኳያ መንግስት በዚህ የታክስ አሰባሰብ እና አጣጣል ሂደት እንዲሁም የአስተዳደር ጉዳዮች ውስጥ ጣልቃ ለምን መግባት አስፈለገው፣ እንዲሁም ደግሞ ቤዚስ ኦፍ ታክሴሽን በሶስተኛ ደረጃ ቤዚስ ኦፍ ታክሴሽን ወይም ደግሞ የታክስ መሰረቱ ምንድነው የሚለውን ሀሳብ የማነሳላችሁ ይሆናል ማለት ነው። እንግዲህ ታክስ ምንድነው ከሚለው አኳያ ስንመጣ አንድ ሀገር መንግስት ከሚሰራቸው አስተዳደራዊ ጉዳዮች አኳያም ሊሆን ይችላል። ለምሳሌ ያክል እንኳን ለማንሳት የኢትዮጵያ መከላከያ ሰራዊትን በሚመለከት ሊሆን ይችላል። ወይንም ደግሞ ሁሉን አካታች የሆኑ ለጠቅላላው ማህበረሰብ መቅረብ የሚገባቸው አገልግሎቶች እና አጠቃላይ አስተዳደራዊ ይዘትን ከመደገፍ አኳያ ቅድም እንዳልኳችሁ ማህበረሰቡ፣ ህዝቡ፣ ግለሰቡ በሚያደርጋቸው እንቅስቃሴዎች ውስጥ ለመንግስት የሚያደርገው የድጋፍ መዋጮ እንደሆነ ብዙ የታክስ ባለሙያዎች የሚሰጡት ትርጓሜን ይህንን ነው የሚያመለክተው ማለት ነው በጠቅላላው። ነገር ግን በዋነኝነት ከዚህ ጋር አያይዘን ማየት ያለብን የታክስ መሰረቱ በራሱ ቤዚስ ኦፍ ታክሴሽን ከሚለው አኳያ ሳይሆን እንደው ታክስ በራሱ ከምንድን ነው የሚመነጨው፣ ይሄ ግዴታ እንዴት ሊመነጭ ቻለ የሚለውን ነገር ስናይ ከህግ ነው የሚመነጨው። ከህግ ነው የሚመነጨው ካለን ዘንዳ ህግ አውጪዎች ብቻ ሙሉ የታክስ ይዘትን ሊሆን ይችላል አጠቃላይ የአስተዳደራዊ ሂደት አጣጣሉን፣ አሰባሰቡን በሚመለከት ስልጣን የሚኖራቸው እንደዚህ ህግ አውጪዎች ናቸው። የዚህም ህግ መሰረቱ የኢትዮጵያ ህገ መንግስት አንቀጽ 51 ንዑስ አንቀጽ 10 እና አንቀጽ 52 ንዑስ አንቀጽ 1 ሰላይ በግልጽ ተደንግጎ እንደሚገኘው ያው የፌዴራል እና የክልል መንግስት ስልጣን እና ተግባርን በሚወስነው ምዕራፍ 5 ላይ ማለት ነው። በዛ ላይ በግልጽ ተደንግጎ ይገኛል ማለት ነውና እሱን እያነበባችሁ ስትሄዱ የታክስ ስልጣን መሰረቱን በትክክል ማየትና መገንዘብ ይቻላል ማለት ነው። ሌላኛውና ዋነኛው ነጥብ በሁለተኛው የማነሳላችሁ ታክስ ውስጥ የመንግስት ጣልቃ ገብነት ለምን አስፈለገ የሚለውን ስናይ አንደኛ ፐብሊክ ጉድ ብለን የምንጠራቸውን ወይንም ደግሞ ሁሉም ማህበረሰብ ተጠቃሚ ሊሆንበት የሚገባ አቅርቦት ይኖራል። ለምሳሌ እንደ መንግስት፣ እንደ መንገድ፣ እንደ ትራንስፖርት፣ እንደ ሆስፒታል ያሉ ሁሉም ማህበረሰብ ሊገለገልባቸው የሚገባው ፕራይቬት ፕሮፐርቲ ያልሆነ ኮመን ፕሮፐርቲ ፎር ዘ ኮመን ዩዝ ልንጠቀምባቸው የሚገቡ እቃዎችን ማቅረብ ይቻል ዘንድ መንግስት በዚህ የታክስ ሂደት ውስጥ ጣልቃ ይገባል ማለት ነው። ሌላኛው በሁለተኛው የምናየው እነዚህ እቃዎች በራሳቸው ሁለት አይነት ባህሪያቶች አሉ። ኮመን ጉድ ብለን ከምንለው አኳያ ማለት ነው ሁለት ባህሪያቶች አሏቸው። እነዛ ሁለት ባህሪያቶች ምንድናቸው? አንደኛው ነን ሪል ቫለሪ ብለን የምንጠራው ነው። ነን ሪል ቫለሪ ብለን ስንል
አሻሚ ባህሪ የላቸውም ወይም ደግሞ የአንድ ግለሰብ መጠቀም የሌላውን ግለሰብ የመጠቀም መብት የሚቀንስ ወይንም ደግሞ የሚጎዳ አይደለም። ሁለተኛ ደግሞ ባህሪው ነን ኤክስክሉደብሊቲ ነው። ነን ኤክስክሉደብል ስንል የአንደኛው ማህበረሰብ ወይም ግለሰብ በአንድ ዕቃ ላይ ያለው ተጠቃሚነት የሌላውን የማህበረሰብ ተጠቃሚነት የሚገድብ ወይንም ደግሞ የሚከለክል አለመሆኑ መንግስት በዚህ ጉዳይ ውስጥ ገብቶ ሬጉሌት እንዲያደርግ ወይም ደግሞ የማስተዳደር ስልጣኑን እንዲወጣ ኃላፊነት የሚጥልበት ነው የሚሆነው። ቀደም እንዳልኳችሁ እንግዲህ ህገ መንግስታዊ መሰረት ያለው ነው። ስለዚህ አንድ መንግስት ሲመሰረት ወይም ደግሞ ሲዋቀር ከመዋቅሩ ጋር ወይም ደግሞ ከመመስረቱ ጋር ተያይዞ ጀስት አብሮ የሚወለድ ሉዓላዊ መብት ነው ለመንግስት የተሰጠው ማለት ነው። ይሄም መብት የሚመነጨው ቀደም እንዳልኳችሁ ከህግ ነው። ከህገ መንግስት አንፃር ያለውንም ትርጓሜ ለማሳየት ሞክሬያለሁ 51 እና 52 ላይ በዛ መንገድ እንድትረዱት እፈልጋለሁ ማለት ነው። ሌላው በሶስተኛና በመጨረሻ ማነሳላችሁ ጉዳይ ታዲያ ይሄ የታክስ አሰባሰብ ሂደት መሰረቱ ምንድነው ብለን ስናይ በማህበረሰብ መካከል በግለሰቦች መካከል ወይም በህዝቦች መካከል ያለው ዕቃን የሚመለከት ወይም ደግሞ በገንዘብ ሊተመኑ የሚችሉ ሀብቶች ማህበረሰቡ ጋር ያሉ እየተዘዋወሩ ወይም ደግሞ በማህበረሰቦች መካከል እየተላለፉ ያሉ በገንዘብ ሊቀየሩ የሚችሉ የተፈጥሮና ሰው ሰራሽ ሀብቶች ለዚህ የታክስ አስተዳደር ወይም ደግሞ የመጣልና የመሰብሰብ ሁኔታ እጅግ በጣም አስፈላጊ ናቸው። ወይም ደግሞ ቤዚስ ኦፍ ታክሴሽን ብለን ለምንጠራው መሰረት ናቸው ወይም ደግሞ መሰረት ተደርገው ይወሰዳሉ የሚለውን ነጥብ ለማሳየት ያክል ነው። በቀጣይ ደግሞ ምን አይነት ታክሴሽኖች አሉ ወይም ደግሞ ምን አይነት የታክስ ክላሲፊኬሽኖች አሉ፣ ምን አይነት ታይፖች አሉ የሚለውን አነሳላችኋለሁ። አድቫንቴጃቸው ምንድነው፣ ጥቅማቸው፣ ጉዳታቸውስ ምንድነው፣ የየግል ባህሪያታቸው ከታክስ አይነት አኳያ የሚለውን አሳያችኋለሁ። አብሬያችሁ የቆየሁት እኔ ዮናታን ዳዊት ነበርኩኝ። ስለተከታተላችሁኝና ስላደመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ይህ መልእክት ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉ። ያላችሁንም ሐሳብ በኮሜንት ላይ አስቀምጡልኝ፣ መልሳለሁ። አመሰግናለሁ።